አንተ እንደዚህ ቅረጸው፣ አንተ እንደዚህ ተቀረጽ፣ ዲያሎጉን በለው እንዴ ተውሽማ ስለነበር ማን ስለሆንክ ነው የምትመታኝ? ማመን አለብሽ። ራስ ወዳድ ነሽ። እንድለምን ምናምን ፈልገህ ነው እንዴ? ምንም እንድትለምኚኝ አይደለም። አጉል አክታት ታድርጊብኝ። ሰላም ቤተሰቦች እንዴት ናችሁ? ማኪ የማትወደውን ነገር ነው የምናደርገው ዛሬ። አሁን የቲክቶክ ቪዲዮ ልንቀርጽ በመቅረጻችን በፊት ይሄ የሌለባትን ባህሪ በጣም ለስራ በጣም ስትሪክተር ነች። ስራ በስትክክል እንዲሰራ ትፈልጋለች። የኔ ስራ የከሊ ስራ ምናምን አትልም። ግን እኛ ምን እናረጋለን? ይሄ ራሷን እንደምትወድ የራሷን ስራን ብቻ አተኩራ እንድትሰራ እንደምትፈልግ የኛን ስራ እንደምታጣጥል የኛን ሀሳብ እንደማትቀበል አድርገን ይሄ በጣም የሌለ ዋሪ ሆነ ጸብ እንፈጥርባታለን። ከዛ የእሷን ሪያክሽን አብረን እናያለን። አሁን እንሂድ እሷ ጋር ዲያሎግ ታስታውሳለህ? አክሽን ብሎ እኮ በላት ብዬ እኔ ራሴን እንትን ማለት አልችልም፣ ማኔጅ ማድረግ አልችልም እኮ በላ ለምን እኮ እንስራ ለምን እንስራ እየሰራን እኮ ነው እኮ እንስራ አንተን እንበል ምናምን አትበይ። አክሽን ብሏል። ዲያሎጉን በል ከጠፋብን አንብብል ቶሎ በል። ራስሽን እንዳዛዥ ነው እንደምትይው አትበይ። ይዝጋ። አይ ሁሌ ራስሽን እንዳዛዥ ነው እንደምትይው ማለት ሰው እኮ ወደ ካራክተር ለመግባት ማሰብ መዘጋጀት አለበት። ዲያሎግ ምናምን ሁሌ የሆነ ስራ ስንጀምር ዲያሎግ ከወዴት ነው ስንቱን የምትገባው እኮ ዲያሎግ ምናምን እንደምትይኛለሽ ከቅድም ጀምሮ እስካሁን ስንተኛ ቪዲዮ ነው አሁን ስንሰራ ዲያሎግ እና ዲያሎጉን ጀምር እኮ ነው ያልኩህ። አክሽን ብሏል። ባትሪ ተጋብና እንደውም አልሰራም። ምንድን ነው ራስሽ እንዳዛዥ ነው እንታስቢያለሽ? እንጀምር እኮ ነው ያልኩት። ምን አልኩኝ? ሌላ ለምን እንጀምር ትይኛለሽ? እኔ አላስተውልም አላገናዝብም። እንጀምር እስክትይ ድረስ መጠበቅ አለብኝ እኔ። በቃ እስክትጀምር እንጠብቅ። ለምን ነው የምንጠብቀው? ምን ንቀት ነው? አብረን ስንውል ተናናቀን ነው? እንደዛ ነው ነገሩ። ምንድነው? ምን አገናኘው? እንጀምር እኮ ነው ያልኩህ። ምን አልኩኝ? ስራ እንጀምር። እኔ ስራው ነው የሚመለከተኝ። እኔ ስራው ነው ለአንቺ ስራ ሲሆን እንስራ። ዲያሎጉን በለው እንትኑን በለው እንደዚህ ቀረጸው እንደዚህ አምጣው። ነፃነት መስጠት አለብሽ እኮ አንቺ። ለኛ ራሱ ነፃነት አስጨና እንዴ? ራስሽን ደብረም እኔ ለአንተ ስራ ለኔ ስራ ምናምን የተለያየ እንትን ነው ማሳየት። አዎ በጣም የተለያየ ነገር ነው የምታሳየው። አዎ በጣም ይደብር ባህሪ ነው። በጣም ይሄ ራስ ወዳድ ነው። እኔ ራሱ አይደብርሽ እንዴ? ምን አይነት ስግጥና ነው እንደዚህ? ችግር አለ? አይ ችግር ካለ ቁጭ ብለን እናወራው። በቃ ይሄው እየነገርኩሽ እኮ ነው። እሺ ወደዛ ታይዋት እና ገባሽ? ምንድነው ችግር ማለት ምንድነው ችግር? አይ በግልጽ ተናገር። ካንቺ ጋር መስራት አልፈልግም። እና ታዲያ ካልፈለክ በግልጽ አትናገርም እንዴ? አልፈልግም ማለት እኮ መብት ነው። በቃ ሌላ በጣም ይሄ ከፍሬ የሚወጣ ነገር ነው የምታረጊው። ሁሌ ራስሽን እንደ መሪ ነው እንደምታስቢው። እኛ አገናዝበን አንሰራም እንዴ? አንተ እንደዚህ ቅረጸው፣ አንተ እንደዚህ ተቀረጽ፣ ዲያሎጉን በለው እንዴ? ምንድነው ይሄ እንዴ? አይደብርሽም እንዴ? እኔ እኮ ምናምን አይደለም ስራው ጥሩ እንዲሆን ነው እኮ የምናገረው አይደለም። ለራስሽ ሲሆን ነው ስራው ጥሩ እንዲሆን አይደለም። ለአንተም ስራ ለኔም ስራ አንድ አይነት ነው። አንድ አይነት አይደለም። አንድ አይነት ምናምን አትበይ። የማይሆን ነገር አታወሪያች። አንድ አይነት ምናምን ትላለች እንዴ? ምን ይሆንክ? አቦ አንተ ተው በእናትህ። ምን ይሆንሽ ነው አንቺ ራስሽ? ምንድነው እንደዚህ ነገር ተረጋግተህ ታውቃለህ? ምን ትጮህ? አሬ በጣም ይኸውልሽ በጣም ነው ያናደርሽኝ እና እዚህ ጋር ደርሷል ንዴቴ ነው የምልሽ። እሺ እንዲህ በጥፊ ብዬሽ ነው የምሄደው ካልሆነ እኔ በጥፊ ሴት ልጅ ነሽ አይደለም ናምክረኝ ለምታይ ሲጀምር ምን ልታይ ነው ቁጥሩ ለምረ ለምታውሽ ነው ማስበህ ነበር። ማን ስለሆንክ ነው የምትመታኝ? ማን ስለሆንክ ምን ስለሆንክ ነው አንተ የምትመታኝ? ለምታይ በቃ ካንቺ ጋር አልሰራም መብቴ ነው እኮ በቃ ስለዚህ እኔ ለምን ይመቻል አልሰራም በቃ መብቴ ነው እኮ ቀጥል። ማን ያዘ? ምን እንድለምን ምናምን ፈልገህ ነው እንዴ? ምንም እንድትለምኚኝ አይደለም። አጉል አክታት ታድርጊብኝ
ነገም ከነገ ወዲያም አብረን የምንሰራ ከሆነ ስራው ላይ የተሰማኝን ነገር እናገራለሁ። ለራሴ ስራ ብቻ ሲሆን ስራው ላይ ምንም ብለሽ ይሄ በሽራ ምናምን ነው እየሰራን ያለነው እኮ ያንተ ስራ ነው የኔ ስራ አይደለም። እንደዛ በስራ ከተከፋፈለ ለአንተ ስራ እኮ ነው እንጀምር እያልኩ ያለው አይደል? አረ ለኔ ስራ ነው ያላስብም። አንቺ እስክንጀምር እስክትኝ እኔ መጠበቅ አለብኝ? እንዴት ከመቼ ጀምሮ ነው እኛ ያንተ ስራ የኔ ስራ መባባል የጀመርነው? እንደ ራሳችን ስራ እንዴ ምን ሰራ? አይደለም። አንተ እንደዚህ አይነት ስሜት አለ ውስጥ አንቺ ያለሽ አንቺ ጋር ያለው አክቲንግ እንደዛ ነው። እኔ ደግሞ እንደዚህ አይነት ስሜት ውስጥ መቆየት አልፈልግም። እሺ አሁን ክፉ ደግ አነጋገር ምናምን ብለሽ ይሄ ራስሽን ጻድቅ ምናምን አታስመስይ። ራስሽን እንደ ጻድቅ ምናምን አታስመስይ። ይሄ ክፉ ደግ ምናምን ስለሆነ እንትን መልካም ስለሆነ ምናምን አትበይ። አለመስራት ከፈለክ በግልጽ መነጋገር በቃ አለመስራት ምናምን ከሆነ ሳይሆን ማለት ነው እነግርሻለሁ። እስኪ በቃሽ ድረስ ነው እነግርሽ። እዚህ ጋር የደረሰብኝ ነገር ሳልነግርሽ ደግሞ አልሄድም። እጄ ቤት ምናምን መብሰልሰል አልፈልግም። እነግርሻለሁ። እስኪ በቃሽ ድረስ። አንቺ በጣም ንቀት ስላለብሽ ነው ፈገግ ንቀት አይደለም። አንተ ተው በእናትህ። ሲጀምር ከአንቺ ጋር መቅረጽ ራሱ በጣም ነው የሚያስጠላው። ኢየሱስ ነው ማለት የሚለው ነገር ገብቷል። አንተ ምንም እንትን አትበል። ሁሌ ስንሰራ ምንድን ነው የምትለው? ምን ስንሰራ ምን እንስራ ነው ላይክ ራሷ እንደ ቦስ በቃ ይሄ እንትን አድርገው ምናምን እኔ አላገናዝብም እንዴ? አንቺ እስክትነግሪኝ እኔ እጠብቃለሁ። እኔ አይምሮ አይሰራ በቃኝ። እኔ አሁን በቃኝ። አንተ ሳትሆን አሁን በቃ አይ እያወራን ነው ጋሽ፣ ችግር የለም። አንተ አቁሙ በእናትህ። እያወራን ነው፣ ችግር የለም። ማለት ለቤት ነው። አይ ችግር የለም፣ እያወራን ነው። የስራ ጉዳይ ነው፣ እናንተን አይመለከትም። ለስራ ነው። እሺ እሺ። ምንድን ነው የምትይኝ? ምን አለች? በቃ እኔና አንቺ እያወራን ነው። ሌላ ሰው ጣልቃ መንገደኛ ጣልቃ ምን ያስገባዋል? ዝም ብሎ ነገር አስመሰልከው እኮ። አሁን አጉል እንትና ትበኝ ደግሞ አይ አዎ እንትን የጭንቅ ስራ ታገስኩ። እኔ ራሱ ታገስኩሽ። ሳማን ላይ መስራት ምንችል ከሆነ እንስራ። አንሰራ ካንቺ ጋር ምንም አትሰራ። ስለዚህ በቃ አልሰራም ማለት አልሰራም። በቃ ካንቺ ጋር ምንም እንትን ይሄ ለስራ የሚያነሳሳ ነገር የለም። ራስ ወዳድ ነሽ። ይሄ እንደዚህ አንቺ ስራ ምናምን ሲለው የሚለውን ተውና ቀጥታ መስራት አልፈልግም። በቃ አስገድድ ቀጥታ ማመን አለብሽ። ራስ ወዳድ ነሽ። ማመን አለብሽ። ለምንድን ነው የማታምኚው? ታውቃለህ። በደንብ አላውቅም። በደንብ ታውቂያለሽ ራስ ወዳድ እንደሆንሽ። የራስሽን ቪዲዮ ሲሆን አንቺ የረዛ ራስሽ እግዚአብሔርን እንጠላለን። በጣም ታገሱ። ስርዓት እረፍ። አንተ ምንም አትላትም። እስኪ ያንተ ቪዲዮ ሲሰራ እንዴት ነበር የምንሰራው? ንገረኝ፣ እንዴት ነበር የምንሰራው? 4 ሰዓት ቀጥረናት 6 ሰዓት 7 ሰዓት አንዴ የምትመጣው ስልኬ ቻርጅ የለውም ስልኬ እንትን የለውም ምናምን አንዴ ብትለው አይ የማይመስል ነገር እኔ ሲጀመር ሰዓት አርፍጄ አላውቅም። መናገር ከፈለክ በቃ ገባኝ እኮ ከኔ ጋር መስራት አትፈልግም አይደለ? ቀጥታ አንቺ ማመን አትፈልጊም። ራስ ወዳድነትሽ ማመን አትፈልጊም። ለራስሽ ስራ በጣም ነው የምታዳየው። የራስሽ ቪዲዮ እንዲቀድም ብቻ ነው የምትፈልጊው። ከዛ ደግሞ ያንቺ ሐሳብ ከሌለ ያንቺ ቪዲዮ ማንቀርጽ ቀን እንቅረጽ ስንልሽ አይ ዛሬ እኮ ዛሬ የሚደብር ቀን ነው፣ ዛሬ እኮ እንትን አላልንም፣ ላሽ እንበል መጀመሪያ ሐሳብ በደንብ እንዘጋጅ ምናምን እና ሐሳብ ሳትዘጋጅ ታዲያ ምንድነው የምትቀርጽ? የኛ ሐሳብ አይደለም። አንቺ ካላሰብሽ እኛ የምናስበው ሐሳብ አይደለም። አንቺ የሆነ ነገር ክሬት ካላረግሽ እኛ ክሬት የምናደርገው ነገር ማውራታችን ምናምን እኮ ለተሻለ ስራ ነው አይደለም። እስኪ እኔ የሆነ ሐሳብ ሳመጣ ምንድነው የምትለው? ኧረ የጅል ሐሳብ አመጣ። የማይሆን ከሆነ ለምንድን ነው የማይሆነው? የማይሆን የሚባል ሐሳብ አለ እንዴ? ሲጀምር ኦዲየንስን የሆነ እንትን ኦዲየንስን እንዴ እኔ ኦዲየንስን አላውቀውም እንዴ? ለኔ የሚሰራው ቪዲዮ እኔን ማዕከል ያደረገ እኮ ነው። እኔ ኦዲየንስን አላውቀውም። ያንተ ስራ የተሻለ እንዲሆን ነው እንጂ እኔ እንዴ የኔ ስራ የተሻለ እንዲሆን ከዚህ በኋላ በቃ ሁላችንም የራሳችንን ጽፈን እንመጣለን። አስተያየት ሲጀምር እኔ ካንቺ ጋር አልሰራም። የራሳችንን ምናምን አትበይ። በቃ ይሄ እኮ ግልጽ ነው። መስራት ካልፈልግ አልሰራም። አለቅ። ሌላ ምክንያት መደርደር አስፈልግም።
አለቀ። ዛሬ ሙሉ ቀን የሰራነውን ከፈለክ እደልትልሃለሁ። ደልቼው እኔ ሲጀመር ከአንቺ ጋር የሰራሁትን ስራ እንዳለ አልፖስተውም፣ ደልተዋለሁ አይደለም እንትን ብለው ማለት ነው። መብቴ ነው። እንደዛ ካሰብክ ታዲያ ለምን ጊዜን ትፈጃለህ? እኔም ከሌላ ሰው ጋር እሰራለሁ። አንቺ የምትሻሻይ መስሎኝ ነው። ምንድን ነው የምትሻሻለው? ለምን እንደዚህ አይነት ስሜት አንተ ለኔ ከተሰማ ለምን በፊት ቀድማ አልነገርከኝ? አላወራንም ስለ እንደዚህ አይነት ሀሳብ። መቼ ነው አውርተን የምናውቀው? በስነ ስርዓት አውርተናል። ስንገናኝ ስራና ስራ ነው አይደል? መቼ ነው ስለ ባህሪ እንደዚህ አንቺ? አረ በጣም የሚያሰለች ባህሪ ነው ያለሽ። አረ እኔ ሰው በዚህ ልክ እንደዚህ እንዴ! አንቺ ምን ሆነሽ ነው እንዴ? አሁን በጣም ነው ያበሳጨናት። አሁን ተበሳይታ ሄዳለች። አሁን ሶሪ እንላታለን። በግድ እንሩጥባት። ፍራንክ አድርገን እንደውም የምር ነው ከእናንተ ጋር አልፈልግም። እኔ ከእናንተ ጋር ዝናብ አታስደብቁኝ። እኔ መስራት አልፈልግም ከእናንተ ጋር። ኧረ የመሻችሁ ቤትስ ነው። አንተም የእንትኑ ተባባሪ ነህ።